ዓለም የዳነው በፍጡር አይደለም። ኃጢአት የመጣው በፍጡር ስለነበረ ፍጡር ፍጡርን ማዳን ስለማይችል መላእክተኛን ማዳን ስለማይችሉ በብሉይ ኪዳን በቅድስናቸው በንጽህናቸው በእግዚአብሔር ዘንድ በነበራቸው ታላቅ ታማኝነት እያንዳንዳቸው እኛን ሊያድኑን አልቻሉም ነበረ። ሙሴኒ የከለ ያሰስል ሞተ እምላዕለ ርእሱ አላሎቱን ያሐጾ ሙሴውን ካን 570 ጊዜ ከእግዚአብሔር ጋር የመነጋገር ዕድል የተሰጠው ቢሆንም እሱ ራሱ ከሞት ሊያመልጥ አልቻለም። ስለዚህ ዓለም የምትድነው በእግዚአብሔር ልጅ ነውና እነዛ የሰማርያ ሰዎች እነሆ በእውነት ኢየሱስ ክርስቶስ የዓለም መድኃኒት ነው ብለው ተናገሩ። በእውነትም እሱ ብቻ የዓለም መድኃኒት የእኛ መድኃኒት ነውና እልል ብላችሁ አመስግኑት እስቲ።